በተከበሩ አቶ በርሜል ሹመት ላይ የተከበሩ አቶ ገገማ ተቃውሞ አላቸው። እንስማቸው እስኪ። መቀጠል ይችላሉ። አመሰግናለሁ። የተከበሩ አቶ በርሜል ቢመረጡ ምንም ችግር የለብኝም ምንም። ነገር ግን ቅድም ምሳ ሰዓት ላይ እዚህ ተቋም ውስጥ ያለ ካፍቴሪያ ውስጥ ምሳቸውን ሲበሉ 6 ምንቸት 4 ቅቅል 2 ሚስቶ በልተው በላዩ ላይ ደግሞ በ6 ስኒ ቡና አወራርደው ነው የመጡት። እዚህ ሲመጡ ደግሞ እንደምታዩት ጁስ ይዘው ነው የገቡት። አሁንም ራሱ ኪሳቸው ውስጥ ምግብ ላለመያዛቸው ምንም ማስረጃ የለም። ታዲያ እንዲህ የሆድ ዕቃው ታምቡር እስኪቀደድ ድረስ መብላት የለመደ ሆድ ነገ ወደ ስልጣን መጥቶ ባጀት ቢለቀቅለት ባጀቱ አይደነግጥም ወይ? ይታሰብበት። ችግሩ የጋራችን አይደለም ወይ የሚለው ነገር ከግምት ውስጥ እንዲገባ ነው እንጂ እኔ ቢመረጡ ችግር የለም። ሆዳቸው ውስጥ ነው። የተከበሩ አቶ በርሜል መልሳሎት። በጣም ነው ማዝነው የምቀኛና የእድገት አደናቃፊ ጉባኤ ውስጥ በመገኘት በጣም አዝናለሁ። ትበላለህ ለተባልኩት በህዝብ ገንዘብ ነው በራሴ ገንዘብ አይደል እንደምበላው በኪሱ ምግብ ይዛል አላችሁት። እቺ ዳቦ አሁን ምግብ ሆነ። እቺ ቂጣ እቺ ፖም አሁን ምግብ ሆነ። አትክልት ለጤንነቴ መንግስት ጤናችሁን ጠብቁ ይላል። ይህንን ህግ ደግሞ መሻር አይችልም። ደግሞ የተከበሩ አቶ በርሜል ማን ናቸው ብላችሁ ጠይቁ። አጉራሹ ነው የሚባለው። እበላለሁ፣ አጎርሳለሁ። ምናልባት ከተከበሩ አቶ ገገማ ጋር በስራ ሂደት በስራ ሁኔታ አልተገናኘን ይሆናል። አልፈርድቦታል። ለዛ ነው ማያቆኝ እንጂ እስኪ እችን ያዟት። ያዟት ብሉ። ከዚህ ማስቀርሎታለሁ። ተጸጽቻለሁ። ይመረጡ።